ብዙዎቹን እንዳየሁት ከሆነ ምን አርጋበት ነው? ምን ተንኮል አስባ ነው? በዙሪያው እንደዚህ ጊፍት እየሰጠችው ምናምን የሚል በጣም ብዙ ሰው አለ። ግን እንደዛ ስለምን ትባያለሽ? በገዛች ለምን እዚህ ሁሉ ነገር ውስጥ ገባሽ? ዛሬ ነው እንዴ ታይሽ ሀብል መስጠት? ዛሬ ከተጣላችሁ በኋላ ነው እንዴ ሀብል ና ጊፍት ልስጥ ምናምን? ትላንት የት ነበርሽ? አትሰጪውም ነበር? ዛሬ ስትጣሉ እንደ መለማመጫ አይነት ነገር ነው የሚመስለው። ምንድነው? ምን ሆነሻል? ደስታ እኮ አለ አጠገብሽ አይደል እንዴ? አጠገብሽ እየገፋሽው ያለውን ህይወት ትተሽ እንደገና ስትጂ ተመለሰሽ እንደዛ ላለመሆን ምን ያክል እርግጠኛ ነሽ? በቃ አቋም ይኖርሽ፣ በአቋም ጸንተሽ ኑሪ። አንቺ የምትሆኚ አያስፈልግም። የተውሽውን ነገር ተመለሰሽ መተሽ ለምንድን ነው እንትን የምትዩ? በቃ እኛ ድሮ በቆራጥነትሽ በቃ ነገሮችን ችለሽ በማለፍሽ ነው የምናውቀው አይደል እንዴ? አሁንም ያ ባህሪሽ